ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የኢትዮጵያ ቤተሰቦችን ሰላም ነው ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ላይክ ሰብስክራይብ እያደረጋችሁ አጠነካክሮ ቤተሰብ ማለት ነው። ከልብ እናመሰግናለን። ዛሬ ባሚን ልሰራ ነው። ሽንኩርት እያቁላላሁ ነው ማለት ነው። አሁን ሽንኩርት እጃለሁ። እዚህ ደግሞ ስጋ ቆራርጬ ያቀራርቤያለሁ ማለት ነው። እና በዚህ መልኩ እዚህ ደግሞ በሚሆን አቀራርቤያለሁኝ። ስጋ ውስጥ የሚበስል ይሄን እቆራርጣለሁ አበይትላለሁ ማለት ነው። እንደዚህ አድርጌ አሁን ሽንኩርቴን እያቁላላሁ ነው። አሁን ነጭ ሽንኩርት ላደርግ ነው ቤተሰብ አንድ መላጋ ማለት ነው። ነጭ ሽንኩርት አድርጌያለሁኝ። አሁን ደግሞ ስጋዬን ጨመርኩ ማለት ነው። ቤተሰብ በዚህ መልኩ ለሀሚል ስጋ ያበስላል ማለት ነው። ቲማቲም እንትን ነው የማደርገው ማለት ነው። በዚህ መልኩ አድርጌያለሁኝ ቤተሰብ። አሁን በዚህ መልኩ ቲማቲም አድርጌያለሁ ማለት ነው። ቲማቲም 3 ፍሬ ነው ያደረኩበት። ነጣ ለብ ሰልሳ አላደርግበት ቤተሰብ። በዚህ መልኩ ቲማቲም ሰልሳ ትንሽ አድርጌበት። አሁን ቀያይት የሆነ አይወዱም ሰዎች። እዚህ ደግሞ ፍልፍል አስወድ እና ማጂ። ይሄ እንትኑ አይፋጅም፣ ቀይ እንትን ነው ማለት ነው። ይሄ ቁንዶ በርበሬ ማጂ እና ካሞን እንደዚህ አድርጌ እጨምራለሁ ባህራትን ማለት ነው። እንደዚህ አድርጌ ተከተክል ደግሞ ጥቂት ሰልሳው እንትን ይባልና ውሃ እደልስበታለሁ። እዚህ ደግሞ 2 ዶሮ አቅርቤያለሁ። አሁን ካል ላደርግበት ነው ማለት ነው። ካል አደርግበታለሁኝ አድርጌ እዚህ ደግሞ አሻውር ምልህ ማለት ነው። አድርጌ አሁን ሎሚ አረግበታለሁ ማለት ነው። ሎሚ በዚህ መልኩ ጥብ አድርጌ ያለሁኝ ይሄ ሎሚ ነው ማለት ነው። እንደዚህ አድርጌ 2 ዶሮ ደግሞ ጥብጥብ አድርጌ አሁን ላዘጋጅ ነው ማለት ነው። አሁን በዚህ መልኩ መጥቻለሁ። ህይወት በካልና በሎሚ በምልህ ስታጠብ ነጭ ነው የሚሆነው። ማሻአላ እና እንደዚህ ጥብት ሽታ የለው ምን የለው ሲበሉት እራሱ ጣዕም አለው ማለት ነው። እኔ ዶሮ ግን ብዙም አትመቸኝም ማለት ነው። እዚህ ሀገር ዶሮ ደግሞ ምን እንደሆነ አላውቅም፣ በጣም ነው ይሸታል። ትኩስ ስላላደለ ማለት ነው። ሀገራችን ቢሆን ያኔ ትኩስ በትኩስ ነው። እዚህ ሀገር ደግሞ ፍሬዘር ስለሚቀመጥ ትንሽ እንትን ያዝህ ቢሆንም ግን ያው ትኩስ ነው የሚመጣው። አሁን በዚህ መልኩ ለሀሚ በሰለልኝ ማለት ነው። ለሀሚ በሰለልኝ መረቁ። እዚህ ባሚን አዘገጃጅቻለሁ ማለት ነው። እንደዚህ አድርጌ ቁርጥርጥ አድርጌ ጥፍጥፍ አድርጌ አዘገጃጅቻለሁ። ሳልባኒ እዚህ ወዲህ እዚህ ደግሞ ነጭ ሩዝ ሰርቻለሁ ማለት ነው። አሁን ባሚን እጨምራለሁ ማለት ነው። በዚህ መልኩ ባሚን አደረኩ ማለት ነው። ይህንን የመሰለ ባሚ
አሁን ደግሞ ባቢው ማብቂያው ላይ 3 ቃሪያ እና ነጭ ሽንኩርት፣ ሎሚ በዚች ቀጥቅጬ አደርግበታለሁ ማለት ነው። እንደዚህ አድርጌ መጨረሻው ላይ ባሚያው ላይ ማለት ነው። በጣም ነው የሚጥመው። በዚህ መልኩ ባሚያ በቃታል ቤተሰቦቼ። አሁን ደግሞ ያረኩት ነጭ ሽንኩርትና ሎሚ ቃሪያ ማለት ነው። እንደዚህ አድርጌ እንትን ብየዋለሁ። አሁን ባሚያው ማለቂያው ላይ እንደዚህ አድርጌ ጨራርሻለሁ ማለት ነው። ባሚያ በዚህ መልኩ ጨራርሻለሁኝ። በጣም ነው የሚያምረው ማለት ነው ባሚያው። አሁን በዚህ መልኩ ባሚያን ጨራርሻለሁ ማለት ነው ቤተሰብ። አህሪ በምሳ እንብላ ማለት ነው። ይህን ይመስላል ባሚያ። ሩዝ ደግሞ እንደዚህ አድርጌ ጨራርሻለሁ ማለት ነው። ይህን ይመስላል ሩዝ ደግሞ እንደዚህ አድርጌ አዘገጃጅቻለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።